በኢትዮጵያ 13ኛው ወር የመጀመሪያ ቀናት ውስጥ እንገኛለን። ክብራትና ክብራን ተመልካቾቻችን እንኳን ለዚህ 13ኛው ወር የመጀመሪያ ቀን በሰላም አደረሳችሁ እያልን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። በጳጉሜ ወር የመጀመሪያ የሆነውን የመሻገር ቀን ስናከብር በተጠናቀቀው በጀት ዓመት ያስመዘገብናቸው ስኬቶች ለማስቀጠል ነው። የገጠሙንን ችግሮች ለመቅረፍ በቁርጠኝነት መነሳት አለብን ሲሉ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። የመሻገር ቀን በቦንጋ ከተማ በተለያዩ ኩነቶችም ተከብሮ ውሏል። ማርሽ ሴፉ ተጨማሪ አለው። የጳጉሜ ወር የመጀመሪያው ቀን በሀገር አቀፍ ደረጃ የመሻገር ቀን በሚል ስያሜ ተከብሮ የዋለ ሲሆን በዛሬው ዕለትም በተመሳሳይ ሁኔታ በከፋ ዞን በተለያዩ ኩነቶች ተከብሯል። ፕሮግራሙ በሀገር ሽማግሌዎች ምረቃ የተከፈተ ሲሆን በመክፈቻው የከፋ ዞን ግብርናና ደን አካባቢ ጥበቃ ኢንተርፕራይዝ መምሪያ ኃላፊ አቶ ጋው አባመጫ እንዳነሱት የመሻገር ቀንን ስናከብር በሀገር ደረጃ የታዩ መልካም ነገሮችን ይዘን መሻገር እንዲሁም የታዩ ተግዳሮቶችን እያረሙና እያስተካከሉ መሄድ አስፈላጊ ነው ብሏል። ሁላችንም በጋራ ኃላፊነት በመውሰድ መልካምነትና አንድነትን በማጠናከር ወደፊት መራመድ አለብን ነው ያሉት ኃላፊውም። በመድረኩም ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንዳነሱት ሀገራችን ኢትዮጵያ የራሷ የሆነ የዘመን አቆጣጠር ያላት ሲሆን የዓመቱ የመጨረሻው ወር ጳጉሜ ልዩ ትርጉም አለው ብሏል። በመሆኑም በዚህ የጳጉሜ የመጀመሪያ የመሻገር ቀን ያለፈውን ዓመት የምንሻገርበት አዲሱን ዓመት ለመቀበል ዝግጅት የምናደርግበት ነው ብሏል። ያለፈው ዓመት በሀገር ደረጃ የታዩ ድሎችን ማስቀጠል እንዲሁም የታዩ ተግዳሮቶችን የምንሻገርበት ቀን ነው ያሉት ዋና አስተዳዳሪም አምስቱንም የጳጉሜ ወር ቀናቶችን በመልካም ስራዎች ማሳለፍ አለብን ነው ያሉት። በእኛ መካከል የሚታዩ ችግሮችና ክፍተቶችን በራሳችን መንገድ እየፈታን መሄድ አለብን ያሉት ዋና አስተዳዳሪም ሀገራችንን ማሻገር በሚችሉ ጉዳዮች ላይ በንቃት መሳተፍ አለብን ነው ያሉት። በተጠናቀቀው ዓመት ሀገራችን ኢትዮጵያ ዘርፈ ብዙ ድሎችን በማስመዝገብ ያለፈችበት መሆኑን ያነሱት አቶ እንዳሻው ከበደም በዲፕሎማሲ፣ በሀገር በቀል ኢኮኖሚ ማሻሻያ፣ በግብርናና ሌሎች ውጤት ተመዝግቧል ብሏል። ዕለቱን በተመለከተ አጭር ጽሁፍ በከፋ ዞን ግብርና ደንና አካባቢ ጥበቃ ኢንተርፕራይዝ መምሪያ ኃላፊ በአቶ ጋው አባመጫ የቀረበ ሲሆን ውይይት ተደርጎበታል። መድረኩን በመምራት የከፋ ዞን ዋና የመንግስት ተጠሪ አቶ አጥናፉ ኃይለና በአቶ ጋው አባመጫ ለተነሱት ሀሳብና አስተያየት ምላሽ ሰጥቷል። በመጨረሻም የጳጉሜ ወር አምስቱ ቀናቶች ጳጉሜ 1 የመሻገር ቀን፣ ጳጉሜ 2 የሪፎርም ቀን፣ ጳጉሜ 3 የሉዓላዊነት ቀን፣ ጳጉሜ 4 የህብር ቀን፣ ጳጉሜ 5 የነገው ቀን ሆኖ ተከብሮ እንደመውል ያገኘነው መረጃ ያሳያል። ንብ በማነብና ማር የማምረት ተግባር ውጤታማ ከማድረግ አንጻር የድርሻውን እየተወጣ መሆኑን አፕኔክ የተሰኘ መንግስታዊ ያልሆነ ድርጅት ገለጸ። አፕኔክ ከከፋ ዞን ከተመረጡ ወረዳዎች ለመጡ አርሶ አደሮች የማር ምርት ለማምረት የሚያግዙ ቁሳቁሶችን በድጋፍ መልክ አበርክቷል። ምህረት ማሞ ተጨማሪ ዘገባ ይዛለች። በከፋ ዞን ለተመረጡ ወረዳዎች በማር ምርት ጥሩ ውጤት ሊያስገኝ የሚያስችሉ የቁሳቁስ ድጋፍ አፕኔክ አግሮ ኢንዱስትሪ ሰጥቷል። ይህ ፕሮጀክት ለ400 ሴት ለ400 ወንድና በድምሩ ለ800 አርሶ አደሮች የቁሳቁስና የስልጠና ድጋፍ መስጠቱን የአፕኔክ ፕሮጀክት ቦንጋ ቅርንጫፍ ስራ አስኪያጅ የሆኑት አቶ አደመ አበበ ተናግረዋል። አፕኔክ አግሮ ኢንዱስትሪ በሁለት መልኩ ነው ስራ የሚሰራ። አንደኛ አፍሪካልቸር የንብ እርባታ ላይ ይሰራል። ሁለተኛ ማርና ሰምን አቀናብረው ለውጭ ሀገር የላከ ነው አለውና ማርን ለማግኘት ሰምን ማግኘት መጀመሪያ የንብ ማነብ ስራዎች ላይ ነው። ንብ ማነብ ስራዎች ላይ ከፍተኛ ስራ የሰራበት ነው ድርጅት። ከዚህ በፊት ከፍተኛ የንብ እርባታ ባለሙያዎችን አሰልጥኗል። ንግስት ንብ ማስፈር ድረስ ከፍተኛ የአርሶ አደሮችን እውቀት የሰጠበት ተቋም ነው። ከዚህ በፊት 1500 አርሶ አደሮች ለኛ ማር አቅራቢዎች ከፋ ውስጥ አሉ። ተጨማሪ አሁን የአርሶ አደሮችን አሰልጥነን ካበቃም በኋላ ጥራት ያለውን ማር እንዲያቀርቡ አላማ አለን። አሁን ቀጣይ እኛ ለውጭ አሁንም ለኢትዮጵያ አየር መንገድ ምርት ያቀርበን ያለው እኛ ነን። አሁን እንግዲህ ኢትዮጵያ እንደ ኢትዮጵያ ደረጃ ለውጭ ሀገር ማር የሚያቀርቡ ሰዎች የሉም። ከዚህ በፊት ወጡ በዛ ያቀርቡ ነበር። አሁን እኛ ብቻ ነን። ለኢትዮጵያ አየር መንገድ በየሳምንቱ 50 ሺህ ነው የምናቀርበው። ኢትዮጵያ አየር መንገድ ጋር የምናቀርበው ምርት ተጨማሪ ከውጭ ሀገሮች ጋር ውል ተቀበለናል። ስለዚህ ውል ስለተቀበልን ምርቱ የምናገኝበት ከእርሻ ነው። ከእንግዲህ እርሻ በርካታ አርሶ አደሮችን ማሰለጠን፣ ማስተማር፣ የተለያየ እቃዎች መስጠት፣ ምርትን ማሰባሰብ ነው ዘንድሮ የኛ ያዘን አላማችን ነው።
በዚህ አቶ አደመ በማከል ይህ ፕሮጀክት ለአካባቢው ማህበረሰብ ያበረከተውን አስተዋጽኦም እንዲህ ይላሉ። አፍኔ አግሮ ኢንዱስትሪ ቅድም እንዳልኩት የከፋ ዞን ውስጥ ነው ሀብቱ አለው። አሁን እንደ ሀገርን እንደ ዞናችን ወክለን ነው እንደ ዞናችን ያለው ሀብት ማነው አርሶ አደሮች ጋር ነው ስራ የሰርተን ማር ያገኘናልና ቀጣይ ላይ እንደ ክልላችን ያሉት ዞኖች በሙሉ ከነሱ ጋር መልካም ግንኙነት ፈጥረን መልካም ሰዎች ጋር ጥራት ያለውን ማር ትልቁ ጥራት ያለው ማር አቅርበን ቀጣይ አገር እናቀርባለን። የስራ ዕድል ተጠቃሚዎቹ በበኩላቸው አፕኔክ ፕሮጀክት የሰጠውን ጥቅም እንዲህ ይላሉ። አፕኔክ አግሮ ኢንዱስትሪ ኃላፊነቱ የተወሰነ የግል ድርጅት በዚህ በሞዲዮ ጎንበራ ቀበሌ ድርጅቱን ከፍቶ መስራት ከጀመረ ወደ 20 ዓመት ከ20 ዓመት በላይ ያስቆጠረ እድሜ ያለው ድርጅት ነው። ከዚህ በፊት ብዙ አርሶ አደሮችን የተለያየ ዘመናዊ የንብ ማነቢያ ትጥቆችንም በመስጠት ዘመናዊ ቀፎችንም በመስጠት አሰልጥኖ ሰዎቹ በወሰዱት ስልጠና ንብ በማርባት ማር በማግኘት ለድርጅቱ አቅርቦ እየሸጡ እየተጠቀሙ ቆይቶ ነበሩ። አሁንም ያንን የማህበረሰቡን ጥቅም በማየት አሁን በስፋት ወደ 200 የሚሆን ማህበረሰብ 100 ወንዶችና 100 ሴቶችን በመመልመል ወንዶች በጫካ ሴቶች በጓሮ በዘመናዊ ንብ እርባታ ስራ ሁሉም ተሳትፎ ራሱም ተጠቃሚ እንዲሆን ማሩንም በጥራትና በብቃት ለፋብሪካው አቅርቦ እንዲሸጥ የተለያዩ የማር እቃዎችን የንብ ማንቢያ ትጥቅና በጨፈቃ ቀፎ እያቀረበ እየሰጠ ይገኛል። ከድጋፉም በኋላ ለስራ የሚኖሯቸውን ተነሳሽነትና ፍላጎት የላቀ እንደሆነም ይናገራሉ። በተለይ ሴቶች ከዚህ ቀደም ሲል በባህላዊ ቀፎ ከወንዶች ጋር ጫካ እየሄዱ አብሮ ከስታች እየሰጡ እያሰሩ ይሰጡ ነበር እና በዛ የለመዱ ሴቶች አሁን በዚህ በዘመናዊ ጓሯቸው ያንን ስራ ሰርቶ ዛፍ ላይ የወጣ ሰው እድሜውንም እያጣ ነበር ድሮ። አሁን ግን ጓሮ ላይ ወንድም ሴትም ወጣትም በጓሮ ላይ እነን ስራ ሰርቶ ምርቱን ለፋብሪካው በማቅረብ ገበስ የሚያገኘው ጥቅም እጅግ በጣም አስደሳች ስለሆነ ለህዝቡ ለማህበረሰቡ የስራ ተነሳሽነትን ይፈጥራል የሚል ግምት ነው አለ። አስተያየት ሰጪዎቹ በማከል ይህ ድጋፍ የተሰጠው የተሻለ ስራ ለመስራት የሚያግዝና በተለይም ደግሞ ጥራት ላይ ትኩረት አድርገን እንድንሰራ ያግዘናልም ብለዋል። ከእንግዲህ እኛኮ የትጥቅና የንብ ማብቂያ መሳሪያ ካገኘን በኋላ የበለጠ ማምረትና ሴቶችም የራሳቸውን የበለጠ ማምረት ከበፊቱ የበለጠ አምራች መሆንና ውጤቱን አቅርበን ለዚህ አፕኒኮ ስንሰጥ አፕኒኮ ከውጪ ጋር ግንኙነት ሲፈጥር ለኛም የበለጠ ለውጥ እናገኛለን። ይሄ ደግሞ ሰዎች የደረሱበት ቦታ እንደርሳለን የሚል ግምት አለ። በቃ ደስ ብሎን ንጹህ ዕቃ ተሰጥቶን በንጽህና ይዘን በንጽህና ተሰርተን በንጽህና ሄዶ ለኛ ለውጥ ያመጣል ብለን አስበን ተነስተናል። ያ ዕቃንም በስነ ስርዓት ይዘን በስነ ስርዓት ሰርተን ለውጥ እናመጣለን ብለን አስበን ተነስተናል። እንሰራለን፣ እንችላለን። እኛ አንደኛ ይህንን ድርጅት ከተለያዩ ጥቃቶች የመጠበቅ ሁለተኛ ደግሞ ሰርተን የምናገኘውን ምርት ለፋብሪካው በማቅረብ ከጎኑ ሆነን የሚያስፈልገውን ድጋፍም ከኛ የሚያስፈልገውንም ድጋፍ እየደገፍን ድርጅቱን ወደ ከፍታ ለማድረስ ፈቃደኞች ነን። የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው በ2016-17 ዓ.ም የክረምት ወጣቶች በጎ ፈቃድ አገልግሎት የተሰራውን ቤት ለአቅመ ደካማ እናት ርክክብ አደረጉም። አስተዳዳሪው የቤቱን ቁልፍ ባስረከቡበት ጊዜ እንደተናገሩት በወረዳው ከሚገኙ 4 ባንኮችና ሌሎች በጎ አድራጊ ወጣቶች ጋር በመተባበር
የተሰራው ቤት መሆኑን ገልጸው ባንኮች ከቢዝነስ ተግባራቸው በተጨማሪም በማህበራዊ ጉዳዮች ላይ ለሚያደርጉት ድጋፍና ተሳትፎም አመስግነዋል። የቤት ርክክብ የተደረገላቸው አቅመ ደካማ እናት ወይዘሮ አሰገደች አደቆ በተደረገላቸው ድጋፍ መደሰታቸውን ገልጸው ላገለገሏቸው አካላትም ሁሉ ምስጋናም አቅርበዋል። በርክክብ ስነ ስርዓቱ ላይ የወረዳ አመራሮችን ጨምሮ ሌሎች የስራ ኃላፊዎች በወረዳው ምክር ቤት 4ኛ ዙር 10ኛ ዓመት 32ኛ መደበኛ ጉባኤ ላይ የተገኙ አባላትና አራት የባንክ ስራ አስኪያጆችም ተገኝተዋል። የምክር ቤት አባላትና ሁሉም ባለድርሻ አካላት የኦዳ ሆስፒታል የስራ እንቅስቃሴንም በተጨማሪ ተዘዋውረው ጎብኝተዋል። ዘገባው የባልደረባችን አንተነህ ፍቃዱ ነው። የክልሉ ፖሊስ ኮሚሽን ከህብረተሰቡ ጋር በመተባበር ባከናወናቸው ተግባራት በክልሉ አሁን ላይ ሰላም የሰፈነ ሲሆን ይህ የተገኘው ሰላም ወደ ኋላ እንዳይመለስ ተጠናክሮ መቀጠል እንዲችል መስራት እንደሚገባም ኮሚሽነር ሰብስቤ ሻውኑ ገለጹ። በዚህም ካለፈው ዓመት አንጻር በክልሉ የወንጀል መጠን መቀነሱን የጠቆሙት ኮሚሽነሩ በአዲስ ዓመትም ተግባሩ ተጠናክሮ እንዲቀጥልም አሳስበዋል። ኮሚሽነር ሰብስቤ በ2017 ዓመተ ምህረት በክልሉ ለሚከበሩ ሀገራዊ ባህላዊና ሃይማኖታዊ በዓላት በሰላም ተጀምረው በሰላም እንዲጠናቀቁ ፖሊስ ከመቼውም በላይ በቂ ዝግጅት ማድረጉን በሰጡት ጋዜጣዊ መግለጫ አስረድተዋል። ህብረተሰቡ የተለመደውን ትብብር በማድረግ በገበያ አካባቢ ከሚታዩ ወንጀሎች ራሱንና አካባቢውን እንዲጠብቅ እንዲሁም በትራንስፖርቱ ዘርፍ የሚስተዋሉ ሰው ሰራሽ የትራንስፖርት እጥረት እንዲሁም የትራፊክ አደጋና ድንገተኛ የእሳት አደጋ ጥንቃቄ እንዲያደርግም አሳስበዋል። ለመላው የሀገራችን ህዝቦችም መልካም ምኞታቸውን አድርሰዋል። የሰላም ዓመት የምናሳልፍበት እንዲሆን ለመላ ኢትዮጵያ ህዝብ፣ ለክልላችን ህዝብ በየደረጃ ላሉ የኛ ጸጥታ አካላትም እየተመኘው እንኳን አደረሳችሁ መልካም አዲስ ዓመት ማለት ፈልጋለሁ። የመግለጫው ሙሉ ቃል ከዜና እወጃ በኋላም የምናቀርብ ይሆናል። እንድትከታተሉንም እንጋብዛለን። ክቡራትና ክቡራን ተመልካቾች ከክፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ዝግጅቶች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ